ሰላም ጤና ይስጥልን የሜዳው ሚስጥር ቻናል ቤተሰቦቻችን፣ ዛሬ በዓለም እግር ኳስ ታሪክ ታይቶ የማይታወቀው አዲስ ታሪክ እየጻፈ የሚገኘው የስፔናዊ 19 ዓመት ድንቅ ታዳጊ የላሚን ያማል አስደናቂ የህይወት ታሪክ ይዘንላችሁ ቀርበናል። ቪዲዮውን ከመጀመራችሁ በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በደስታ እንጋብዛለን። ታሪካችን የሚጀምረው በስፔን ባርሴሎና አቅራቢያ በሚገኘው አብዛኛው ነዋሪ የድሃ ስደተኛ በሆነው ሮካ ፎንዳ በተባለች መጠነኛ ከተማ ውስጥ ነው። ያማል የተወለደው ከሞሮኮና ከኢኳቶሪያል ጊኒ ከወጡ ስደተኛ ቤተሰብ ነበር። በልጅነቱ በኮንክሪት ሜዳዎች ላይ ኳስ ሲጫወት ያዩት ሰዎች ገና በ4 ዓመቱ ልዩ ተሰጥኦ እንዳለው አውቀው ነበር። ገና በ7 ዓመቱ የታዋቂው ባርሴሎና አካዳሚ ላማሲያ ስካውቶች ተመልክተውት ወደ አካዳሚው ያስገቡት። ያማል በላማሲያ ቤት ያሳየው እድገት ግን ከተራ ተጫዋቾች በላይ ነበር። በየቀኑ ጎል ሲያስቆጥር ሁልጊዜም በጣቶቹ 304 የሚል ቁጥር እየሰራ ያከብር ነበር። ይህም የከበደው የልጅነት ጊዜ ያሳለፈበት የሮካ ፎንዳ ከተማ የፖስታ ኮድ የሚያሳይ ታሪክ ምልክት ሆነ። ያማል በባርሴሎና አካዳሚ እያደገ ሲሄድ በየደረጃው የነበሩ የታዳጊ ቡድኖች ክብረ ወሰን በሙሉ ሰባበረ። በ2003 ዓመተ ምህረት ገና በ15 ዓመቱ በላሊጋ ለባርሴሎና ዋና ቡድን በመሰለፍ የክለቡ ታሪክ ትንሹ ተጫዋች ሆነ። ድንቅ የኳስ ቁጥጥር፣ የግራ እግር አስደናቂ ምት እና የሜዳ ላይ እይታው የብዙሃኖችን ቀልብ ሳበ። በዓለም ዙሪያ ያሉ የእግር ኳስ አፍቃሪያኖች በአንድ ድምፅ አዲስ ሊዮኔል ሜሲ ተወልዷል ማለት ጀመሩ። ያማል ገና በ16 ዓመቱ የባርሴሎና ዋና ተሰላፊ በመሆን ታላቅ ተከላካዮችን ማሰደብ ጀመረ። ያማል እውነተኛ ተአምሩ ግን በ24 የአውሮፓ ዋንጫ ኢሮ 2024 ላይ ተከሰተ። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ያማልን በስኳድ ውስጥ አካተተው። ገና በ16 ዓመቱ የአውሮፓ ዋንጫ ታሪክ ትንሿ ተጫዋች በመሆን አሲስቶችን ማካፈል ጀመረ። በተለይም በግማሽ ፍጻሜ ጨዋታ ፈረንሳይ ላይ ከሜዳው ውጪ አጥፎ ያስቆጠረውን ያቺ ድንቅ ጎል አውሮፓ ዋንጫ ታሪክ ትንሿ ጎል አስቆጣሪ ያደረገው። 17ኛ ዓመቱ ልደቱን ለማክበር አንድ ቀን በፊት ስፔን ከእንግሊዝ አሸናፊ የአውሮፓ ሻምፒዮን ስትሆን ያማል የውድድሩ ኮከብ ታዳጊ ተጫዋች በመሆን አጠናቀቀ። አሁን ደግሞ ወደ ታሪኩ ትልቁና አነጋጋሪ ምዕራፍ እንሸጋገራለን። በ2026 የዓለም ዋንጫ ላሚን ያማል የስፔን ብሔራዊ ቡድን ዋና የአጥቂ መስመር መሪ ሆኖ ቀረበ። ስፔን ተቃዋሚዎቿን እየረታች ወደ ፍጻሜው ስታልፍ በታሪክ ትልቁና በጉጉት ሲጠበቅ የነበረው የዓለም ዋንጫ ፍጻሜ ጨዋታ ተረጋገጠ። ስፔን ከአርጀንቲና። ይህ ጨዋታ የሁለት ትውልዶች ፍልሚያ ነበር። የባርሴሎናው አፈ ታሪክ ሊዮኔል ሜሲ አርጀንቲናን ሲመራ፣ አዲሱ የባርሴሎና እና የስፔን ድንቅ ታዳጊ ላሚን ያማል ደግሞ ስፔንን መርቶ ለዚህ ታላቅ ፍልሚያ ቀረበ። ዓለም ሙሉ አይኗን ወደዛ ታሪክ ጨዋታ አደረገች። በእጅግ አሳታፊው የዓለም ዋንጫ ፍጻሜ ጨዋታ ላሚን ያማል በሜዳ ላይ የማይታመን ድንቅ ብቃት አሳየ። ያማል የአርጀንቲናው ጠንካራ ተከላካዮችን በማሳበድ ድንቅ አሲስት ከማድረጉም በላይ የስፔን ድል ጎል በማስቆጠር ሀገሩን ስፔን የአርጀንቲናን አሸንፎ የዓለም ዋንጫን እንድትበላ አደረገ። ዛሬ በ2026 ዓመተ ምህረት ላሚን ያማል ገና በ19 ዓመቱ አርጀንቲናን በመርታት የስፔን ባንዲራን ከፍ አድርጎ የዓለም ዋንጫን ማንሳት ችሏል። ከድሃው የሮካ ፎንዳ መንደር ተነስቶ የዓለም ዋንጫን እስከ ማንሳት የደረሰው የዚህ ታዳጊ ታሪክ ተስፋ ስላልቆረጠ ትልቅ ማነቃቂያ ነው። ከድሃው የሮካ ፎንዳ መንደር ተነስቶ የዓለም ዋንጫን እስከ ማንሳት የደረሰው የዚህ ታዳጊ ታሪክ ተስፋ ላለመቁረጥ ትልቅ ማነቃቂያ ነው። የዛሬው የላሚን ያማል አስደናቂ ታሪክ ጉዞ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናሳውቃለን። የሜዳው ሚስጥር ቻናላችን ሰብስክራይብ ያድርጉ። በቀጣይ የትኛው ተጫዋች ታሪክ እንዲሰራ ይፈልጋሉ?
ኮመንት ላይ ጻፉት። መልካም ቀን።